አውቶኖመስ ሲስተም የምንለው ቴክኖሎጂ የሰው ጣልቃ ገብነት ሳያስፈልገው በተሰጠው ትዕዛዝ መሰረት የሚሰራ ሰው አልባ ሲስተም ነው። በዛሬው ዓለም ቴክኖሎጂ ሌላ ደረጃ ላይ ደርሶ ማሽን ኢንተለጀንስ ከሂውማን ኢንተለጀንስ በብዙ እጥፍ በልጧል። በመሆኑም በሴንሰርና ኤአይ ቴክኖሎጂ የታገዙ ያለ ሰው ጣልቃ ገብነት መስራት የሚችሉ ማሽኖች በገፍ እየተፈበረኩ ነው። ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ስለ አውቶኖመስ ሲስተም ቴክኖሎጂ እንመለከታለን። መልካም ቆይታ። አውቶኖመስ ሲስተም ከቃሉ እንደምንረዳው አውቶኖመስ ወይም አውቶማቲክ የሆነና በራሱ ውሳኔ እየወሰነ ያለማንም ሰው ጣልቃ ገብነት የሚሰራ ሲስተም ነው። ለምሳሌ ያህል የሚሳኤል ዲፌንስ ሲስተም እንደ ምሳሌ ብንወስድ አንድ የጥቃት ሚሳኤል ወደ አንድ አካባቢ ሲተኮስ የተዘረጋው የሚሳኤል ዲፌንስ ሲስተም ወዲያውኑ ሚሳኤሉን ዲቴክት አድርጎ ሌላ የማምከኛ ሚሳኤል ይተኩሳል። የተተኮሰው የማምከኛ ሚሳኤል በራሱ አውቶኖመስ ሲስተም ስለሆነ ዲፌንስ ሲስተሙ በሚሰጠው መረጃ በጂፒኤስ እንዲሁም በሴንሰሮች መረጃ በመታገዝ የተተኮሰውን የጥቃት ሚሳኤል ተከታትሎ ያመክነዋል። በዚህም ሁኔታ አካባቢውን ከጥቃትና ከጉዳት ይከላከላል ማለት ነው። ስለሆነም የሚሳኤል ቴክኖሎጂና የዲፌንስ ሲስተም ቴክኖሎጂዎች የአውቶኖመስ ሲስተም ጥሩ ምሳሌዎች ናቸው። ከዚህም በተጨማሪ ሌሎች አውቶኖመስ ሲስተሞችን እንመልከት። አንደኛ አንማንድ ኤሪያል ቬሂክልስ ወይም ዩኤቪስ። እነዚህ ሰው አልባ ድሮኖች፣ ኤርፕሌኖች እና ሄሊኮፕተሮችን የሚያካትቱ ሲሆኑ የሚላኩበት ዓላማም አንድን አካባቢ ለመሰለል፣ ጥቃት ለማድረስ እንዲሁም ለሌሎች የተለያዩ ተልእኮዎች ሊሆን ይችላል። እነዚህ ሰው አልባ አውሮፕላኖች በተለያዩ ጦርነቶች ላይ ጥቅም ላይ የሚውሉ ናቸው። ሁለተኛ አንማንድ አንደርዋተር ቬሂክልስ ወይም ዩዩቪስ። እነዚህ ማሽኖች ደግሞ በውሃ ውስጥ የሚሰሩ ሲሆን ብዙ ጊዜ ከሰርጓጅ መርከቦች ጎን ለጎን የሚሰሩ ናቸው። ከሚሊተሪ ሰርቬይላንስን በተጨማሪ በባህር ወይም በውቅያኖስ ውስጥ ያለውን ዓለም ኤክስፕሎር ለማድረግ እጅግ ተመራጭ የሆኑ ዲቫይሶች ናቸው። ሶስተኛ አንማንድ ግራውንድ ቬሂክልስ ወይም ዩጂቪስ። እነዚህን ዲቫይሶች ቀደም ብለን ከጠቀስናቸው ዲቫይሶች የሚለያቸው በመሬት ላይ መስራታቸው ነው። ሌላም ብዙ አውቶኖመስ ሲስተሞች አሉ። ለምሳሌ ሮቦቶች፣ ሰው አልባ መኪናዎች፣ ዴሊቨሪ ድሮኖች፣ ስማርት ሆም ዲቫይሶች፣ ሰርጂካል ሮቦቶች፣ ሰው አልባ ትራክተሮች እንዲሁም ስፔስ ኤክስፕሎሬሽን ሮቨሮች ይጠቀሳሉ። በመጨረሻም ስለ አውቶኖመስ ሲስተም አይነቶች እንመልከት። ሶስት አይነት የአውቶኖመስ ሲስተሞች አሉ። እነርሱም አንደኛ ፉል የአውቶኖመስ ሲስተም። እነዚህ ሲስተሞች ያለማንም ሰው ጣልቃ ገብነት ሙሉ ለሙሉ በራሳቸው ስራቸውን ማከናወን የሚችሉ ናቸው። በሴንሰሮችና በተለያዩ ዳታ መሰብሰቢያ መንገዶች ከአካባቢያቸው መረጃን በመሰብሰብ ይህን መረጃ ወደ ትክክለኛ ውሳኔ መቀየር ይችላሉ። ሁለተኛ ሴሚ አውቶኖመስ ሲስተምስ። እነዚህ ደግሞ በከፊል የሰው ጣልቃ ገብነትን የሚፈልጉ ሲስተሞች ናቸው። አንዳንድ ስራዎችን ሙሉ ለሙሉ በራሳቸው መስራት የሚችሉ ቢሆንም ከበድ ያሉ ውሳኔዎችን ለመወሰን ግን የሰዎችን ጣልቃ ገብነት የሚፈልጉ ሲስተሞች ናቸው። ሶስተኛ ሱፐርቫይዝድ አውቶኖመስ ሲስተምስ። እነዚህ ሲስተሞች ደግሞ ሰዎች ኮንቲኒየስሊ የተከታተሏቸውና ትዕዛዝ እየሰጧቸው የሚሰሩ ሲስተሞች ናቸው። ውድ ተመልካቾቻችን የዛሬው ቪዲዮአችንን የምናጠቃልለው እናንተን አንድ ጥያቄ በመጠየቅ ነው። ኮምፒውተሮች አይን አላቸው? መልሳችሁን ከነ ምክንያታችሁ ኮሜንት ሴክሽን ላይ ያስቀምጡልን። መልሱን የማታውቁት ከሆነና የበለጠ ስለዚህ መማር ከፈለጋችሁ ስክሪኑ ላይ የሚታየውን ቪዲዮ በመጫን መመልከት ትችላላችሁ። ቀጣይ ሳምንት በሌላ የቴክ ቪዲዮ እስከምንገናኝ ሰላም ቆዩ።